ሰላም ለስኳችሁ ውድ የዜና ቻናል ቤተሰቦቻችን የሰዓቱን መረጃ ይዘንላችኋል። ከናንተ የሚጠበቀው ይህንን ቻናል ሰብስክራይብ እንደዚሁም ላይክ እና ኮሜንት አስተያየት ካላችሁም ጻፉልን። እንደዚሁም ለምትወዱት ደግሞ ሼር አድርጋችሁ አብራችሁን እስቆዩ በአክብሮት እንጠይቃችኋለን። በርካታ ከሀገርና ከውጭ ያዝናቸው መረጃዎች አሉ። ዋናዎቹ ልንገራችሁ። በትምህርት ቤት የተበከለ ጁስ ጠጥተው ከ200 በላይ ተማሪዎች ወደ ድንገተኛ ሕክምና አቅንተዋል። በምን ምክንያት ነው የሚለው የምንመለከተው። እንደዚሁም አሜሪካና ኢራን በመካከላቸው ከባድ የተኩስ ልውውጥ ተደርጓል። አሜሪካ ዳሩን ኢራንን ስትደበድብ ናደረችው። ስለሱም መረጃው አለን። በትግራይ ሳምቤን 2 ወጣቶች ህይወታቸው ማለፉም ጭምር መረጃው ደርሶናል። በምን ጉዳይ ነው የሚለውን የምንመለከተው የሚሆነው። የዩናይትድ ኪንግደም እንደዚሁ ኢሚግሬሽን ጋር በተገናኘ አዲስ ህግ አጽድቋል የተባለው ስለሱም መረጃው እንነግራችኋለን። እንደዚሁም ደግሞ ሌላው በኢትዮጵያ ንግድ ባንክ አዲስ መግለጫ ወጥቷል። ሰኔ 23 ባንኩ ከ9 ሰዓት በኋላ አገልግሎት እንደማይሰጥ ነው የተነገረው። ከበጀት ጋር በተገናኘ ነው ተብሏል። ስለሱም መረጃው ነግራችሁ ነው የሚሆነው። እንደዚሁም ደግሞ የህወሓት ታጣቂዎች በአፋር ክልል በርካታ ግመሎች መግደላቸው፣ ባለፈው ጥቃት ማድረሳቸው ይታወቃል በከባድ መሳሪያ። ስለሱም እንደዚሁ አጠር ያለ መረጃ በእጃችን ይገኛል። በቀጣይነት የምንመለከተው የአውሮፓ ህብረትን ነው። የአውሮፓ ህብረት እንደዚሁ በወቅታዊ ጉዳይ በተመለከተ በተለይ ደግሞ በትግራይና በፌዴራል መንግስቱ ስላለው ሁኔታ መግለጫ አውጥተዋል። ምንድነው ያለው የምንመለከተው ነው። እንደዚሁም ውሾቹን ያልገደሉ ከ50,000 ብር በላይ ቅጣት እንደሚጣልባቸው ጭምር የተነገረው አንዲት ወጣት ህይወቷ ማለፉን ተከትሎ ነው ከውሻ መንከስ ጋር በተገናኘ ማለት ነው። እነዚህና በርካታ መረጃዎች ይዘናል። እናንተ አብራችሁ እንድትቆዩ ላይክ አድርጋችሁ ብትጀምሩ ሰብስክራይብ ማድርጉን መልካም ቆይታ። የመጀመሪያው መረጃችን የሚሆነው ወደ 200 የሚጠጉ ተማሪዎች ጁስ ጠጥተው ነው ወደ ሆስቴል ያቀኑት። ይህንን ጁስ ደግሞ ያጠጣችው አንዲት ተማሪ ናት። ያንን ጁስ ከሱቅ ገዝታ እንግዲህ ሰው እንደነገራት አይነት ነው ብዙዎችም እየጠረጠሩ የሚገኙት። በዛ ጁስ ምክንያት ወደ 200 የሚጠጉ ተማሪዎች ወደ ድንገተኛ ሆስፒታል መግባታቸውን የተነገረው። ከነዛ ውስጥም አንዲቷ በጸና ታማ ወደ ጂንካ ሆስፒታል ሪፈርም ተበላለች የተባለው። በኦሬንጅ ጁስ የታመሙት ተማሪዎች ቁጥራቸው እንግዲህ 200 መድረሱ የአካባቢው ባለስልጣናት ጭምር ይፋ አድርገዋል። ዛሬ በትናንትናው ዕለት ማለት ነው ሰኔ 19 ቀን ነው በደቡብ አሪ ወረዳ በመጸር የመጀመሪያ ደረጃ ትምህርት ቤት ነው ተማሪዎቹ ከአንድ ግለሰብ ወይም አነስተኛ ሱቅ ነው ይህንን ጁስ የገዙት ነው የተባለው። በዚህም ሱቅ እንግዲህ የኦሬንጅ ጁስ ገዝተው የጠጡና ከኦሬንጅ ጁስ ጋር ንክኪ የነበራቸው ተማሪዎች ላይ በደረሰው የጤና መታወክ ምክንያት ወደ 200 የሚጠጉት በቀጥታ ወደ ድንገተኛ ክፍል ነው የገቡት ሲባለው ያሸተቱትን ጭምር ነው እንግዲህ በዚህ የጠጡት ኦልሬዲ ራሳቸውን ስተው የማስታወክ የተለያየ የጤና እክል አጋጥሟቸዋል ነው የተባለው። ትምህርት ቤቱ አንድ የአራተኛ ክፍል ተማሪ ከሱቅ የኦሬንጅ ጁስ ገዝታ ወደ ትምህርት ቤት ግቢ ከመጣች በኋላ የኦሬንጅ ጁሱን የጠጡና ያሸተቱት በሙሉ ራሳቸውን ስተው ወድቀው ብዙዎችን አስደንግጧል የተባለው። እንግዲህ ከዚህ ጋር በተገናኘ የደቡብ አሪ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ተወካይ አቶ ሁሴን ገዛኸኝ ቁጥራቸው በርካታ ያሉ ተማሪዎች በጋዜራ መጀመሪያ ደረጃ ሆስፒታል ሕክምና እርዳታ እየተደረገላቸው እንደሆነ ጭምር አረጋግጠዋል። ያው ከዚህ ጋር በተገናኘ በነገራችን ላይ ይሄ በጂንካ ዞን የሚገኝ ነው ይሄ ወረዳ። ባለፈውም እንደዚሁ ይህ በሽታ ተከስቶ እንደነበረ የሚታወስ ነው። ነገር ግን ከነዚህ ተማሪዎች መካከል እስካሁን ህይወቱ ያለፈ የሞት ምንም እንደሌለም ጭምር ነው የደረሰን መረጃ የሚያሳየው የተባለው። ምርመራ እየተደረገ ነው። ሰፋ ያለ ምርመራ ናሙናም ወደ ክልል እንደዚሁ ተልኮ እንደዚሁም ወደ ጤና ሚኒስቴርም ተልኮ ምርመራ እየተደረገበት እንደሆነ የደረሰ መረጃ የሚያሳየው። ሰፋ ያለ መረጃ የሚወጣ ካለ ከዚህ ጋር ይዤላችሁ የሚመለስ ነው የሚሆነው። በቀጣይነት የምንመለከተው ጉዳይ በአሜሪካና በኢራን መካከል እየተፈጠረው ነው። እንደሚታወቀው በሁለቱ ሀገራት መካከል ያለው ሄድ መለስ እያለ እየመጣ ነው የሚገኘው። ከሰሞኑ ድርድር አድርገው ነበር። በዚህ ድርድርም እንግዲህ 2 ቀን አካባቢ ፎይታ ነበር። ነገር ግን የኢራን IRG የተባለው የኢራን እስላማዊ አብዮታዊ ዘቡ ማለት ነው። ይህ ዘብ እንግዲህ ማስጠንቀቂያ አውጥቶ ነበር። እኔ ባስቀመጥኩላችሁ መስመር ብቻ ነው የምትሄዱት እንጂ በባህሩ በየትኛውም ቦታ ላይ መንቀሳቀስ አይችልም፣ ሌላ መስመርም መፍጠር አይቻልም ብሎ ነበር። የባህር ላይ ማለት ነው
ከዚህ ጋር በተገናኘ አንዲት መርከብ በሌላ አቅጣጫ ስትሄድ ወይም ደግሞ ከዛ ክልል ወጥታ ስትሄድ ጥቃት ይደርስባታል በድሮን። የአሜሪካ መንግስትም አጣርቶ ነበር። ወዲያው እንግዲህ ምሽት አዳሩን ከባድ የሆነ ጥቃት አድርሷል። ወደ 4 አካባቢ በሚጠጉ የጦር ጀቶች ነው ጥቃት የደረሰው። የሚሳኤል መሰረተ ልማቶች እንደዚሁም የአየር መቃወሞች ላይ ጥቃት ደርሷል። የኢራን ባለስልጣናትም ይህን አረጋግጠዋል። ምላሽ እንሰጣለን ብለዋል። ምላሻቸው የሚሆነው ደግሞ ባህረ ሰላጤው ሀገራት ላይ እንደሚሆን ይጠበቃል ነው የተባለው እና የመካከለኛው ምስራቅ አሁንም ድርድሩ አደጋ ውስጥ እንዳለ ነው የተነገረው ማለት ነው። ሌላው መረጃችን የሚሆነው በትግራይ ክልል ተንቤን በወርቅ ማውጣት ላይ ያሉ ወጣቶች ናቸው። እንግዲህ የሚቆፍሩት ተደርምሶ በላያቸው ላይ ማርሰው 2 ወጣቶች ህይወታቸው ማለፉ ነው የተነገረው። በዚህም እንግዲህ በአካባቢው የነፍስ አድን ሰራተኞች ወደ ቦታ ሂደው አስክሬናቸውን እንዳወጡም ጭምር ነው መረጃው ይደርሳ። እንደዚህ ያለ ቦታ ላይ ጥንቃቄ ቢደረግ መልካም ነው እንላለን። ምክንያቱም ክረምት ስለሆነ መሬት ይንሸራተታል። እናም እንግዲህ ውስጥ የገቡት ላይ ከባድ የሆነ ጥንቃቄ ይደረግ መልእክታችን። በቀጣይነት የምንመለከተው ጉዳይ የትግራይ ክልል የትራንስፖርት ሁኔታ ነው። ትራንስፖርቱ በትግራይ ክልል ያለው ሁኔታ ማለት ነው ምሽት ከ12 ሰዓት ተኩል ጀምሮ እስከ ጠዋት 11 ተኩል ድረስ ምንም አይነት የሀገር አቋራጭ ወይም ደግሞ ከትግራይ ክልል ወደ አዲስ አበባ እንደዚሁም ወደ ተለያዩ ክልሎች መጓዝ እንደማይቻል የትግራይ ክልል ትራንስፖርት ባለስልጣናት ይፋ አድርገዋል። ምክንያቱም ከክልሉ በርካታ ቁጥር ያላቸው ወጣቶች በህገወጥ መንገድ እየወጡ ነው ሲል ነው ይህንን ክልከላ የጣለው ተብሎ ብዙዎች የተናገሩበት ነው የሚገኘው። ባለፈው አምነስቲ ኢንተርናሽናል መግለጫ ማውጣቱ ይታወቃል። በክልሉም አስገዳጅ ህግ መጽደቁ ይታወቃል። ወጣቶችን ወታደራዊ ምልመላ ለማድረግ ማለት ነው። ሌላው ምርጫችን የሚሆነው ደግሞ ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ ከበጀት መዝጋት ጋር በተገናኘ ሰኔ 23 ጀምሮ ማክሰኞ ዕለት ማለት ነው እንግዲህ ከ9 ሰዓት በኋላ እስከ ጠዋቱ ወይም ደግሞ ከ9 ሰዓት በኋላ ነው በይፋ የተደረገው ማለት ነው። ከ9 ሰዓት በኋላ ባንኩ አገልግሎት እንደማይሰጥ ጭምር ነው ይፋ ያደረገው። ይህም ከበጀት መዝጋት ጋር በተገናኘ እንጂ ከሌላ ምክንያት ጋር እንዳልሆነ ጭምር ባንኩ በመግለጫው ጠቅሶ ይፋ አድርጓል። ሌላው የህወሓት ታጣቂዎች በርካታ ግመሎችን መግደላቸው ነው የተነገረው። በአፋር ክልል በራህሌ በተባለ ቦታ ላይ ነው ከባድ መሳሪያ ተተኩሶ በርካታ ግመሎች ተገድለዋል የተባለው። በዛ አካባቢ እንግዲህ ከባባድ መሳሪያዎች ተኩስ ሲተኮስ እንደነበረ ጭምር መረጃውን አካፍለናችሁ እንደነበረ የሚታወቅ ጉዳይ ነው። በሰው ላይ ግን እስካሁን የደረሰ ጉዳት እንደሌለ ነው የደረሰን መረጃ የሚያሳየው። በቀጣይነት የአውሮፓ ህብረት ነው መግለጫ ያወጣው። አውሮፓ ህብረት በትግራይ ክልል ስላለው ሁኔታ እንደዚሁም ደግሞ በፌዴራል መንግስትና በህወሓት መካከል ያለውን ሁኔታ በአስቸኳይ ፕሪቶሪያው ስምምነት እንዲከበር እና እንደዚሁም ደግሞ ወደ ሰላም እንዲመጡ ድርድርም እንዲደረግ ሲል ጥሪውን አቅርቧል። የአውሮፓ ህብረት ማለት ነው። ባለፈው የአሜሪካ ኤምባሲ መግለጫ ማውጣቱ የሚታወስ ጉዳይ ነው። ይህንን በተመለከተ ማለት ነው የአሜሪካ የውጭ ጉዳይ ሚኒስትር እንደዚሁ መግለጫ ማውጣቱ የሚታወቅ ነው። የፌዴራል መንግስትና ሁለቱም መካከል ያለው በአስቸኳይ ወደ ሰላም እንዲመጡ ውጥረቶቹ እንዲረግቡ የሚል መግለጫ መውጣቱን የሚታወስ ጉዳይ ነው። ከዚህ ጋር በተገናኘ ግን የህወሓት ምላሽ ምን ይሆናል ተብሎ አሁንም እየተጠበቀ ነው የሚገኘው። ከዚህ ጋር በተገናኘ ማለት ነው። በቀጣይነት የምንመለከተው ጉዳያችን የሚሆነው ደግሞ ውሾችን በተመለከተ ነው። እንግዲህ ውሾች በከባድ ሁኔታ እንግዲህ ጉዳት እያደረሱ ነው ተብሏል። ጉዳት ያደረሱት ደግሞ በዋናነት ከውሾች ጋር በተገናኘ አዲስ መረጃ ወጥቷል። ውሾችን ያልገደሉ ግለሰቦች እስከ 50 ሺህ ብር እንዲቀጡ መጠየቁ ነው የተነገረው። እንደ ቅጣት ጸድቋል ማለት ነው። በእስራትም እንዲቀጡ ጭምር ነው። 50 ሺህ ብር በእስራትም ማለት ነው። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እያንዳንዱ ግለሰብ በቤቱ ያለውን ውሻ አውጥቶ እንዲገድል መታወጁ ነው የተነገረው። ምክንያቱ ምን እንደሆነ ያው እንግዲህ ግልጽ ለማድረግ ያክል አንዲት ወጣት በውሻ ተነክሳ ህይወቷ ያልፋል። ከዛም በኋላ ነው እንግዲህ ውሳኔ ተወሰነ የተባለው። እያንዳንዱ ግለሰብ በቤቱ ያለውን ውሻ አውጥቶ እንዲገድል በታወጀው መሰረት ውሻ ያላቸው ግለሰቦች ውሻቸውን ገመድ በማጥለቅ በእንጨት ላይ በመስቀል በአሰቃቂ በሆነ ሁኔታ እየገደሉ ነው የሚገኘው ነው የተባለው። እንግዲህ በከተማው ከሰሞኑ በውሻ ምክንያት በሽታ ተከስቷል የተባለ ሲሆን ይህ ውሻ ግድያ ዘመቻ ከተጀመረ አንድ ውሻ የ13 ዓመት ልጅ ነክሷት ከሞት በኋላ እንግዲህ እሷ ከሞተች በኋላ ነው ይህ ህግ እያጸደቀው በከተማዋ ማለት ነው በሆሳና ከተማ እና ብዙዎችን እያነጋገረ ያለ ጉዳይ ነው።
እናንተ በዚህ ጉዳይ ምን አሰባላችሁ? የዛሬው መረጃችን ይህን ይመስል ነበር። በቀጣይ አዳዲስ መረጃዎች ይዤላችሁ መመለስ ነው የሚሆነው። አመሰግናለሁ።